ነገር ሳይሆን እኔ አሁን ይኸውልሽ ጆን ዳንኤል ጆኒ ዳንኤል የሚባለው ልጅ እጅ አንስቶባት ከሆነ መጠየቅ አለበት። ኦኬ ምክንያቱም ሴት ልጅ መመታት አለባት የሚል እምነት የለኝም። ሴት ልጅ ላይ እጁን አንስቶ ከሆነ በጣም ስህተት ነው። አንደኛ። ሁለተኛ ነገር ደግሞ ማለት ነው እሷ ከአዶናይ ጋር ሆና ከአዶናይ ጋር ሪሌሽንሽፕ አርጋ ያ ሁሉ ነገር እያየን ተደብቃ ከአዶናይ ጀርባ እንደተባለውም ሪከርድ አድርጎ ጆኒ ዳንኤል እንዳወጣው እሱ ጋር ራቁቴን ነኝ እንዲህ ነኝ እያለች ያ የእሷ ድምፅ ሆኖ እሷ ከሱ ጋር አውርታ ከሆነ እብድ ያለ ስህተት ነው። እብድ ያለ ስህተት የማንዋሻው ነገር ማለት ነው። ምክንያቱም አንድ እዚህ ጋር ያፈቀረሽ ወንድ ካለ ለአንቺ እዛ ጋር የቆመልሽ ወንድ ካለ እዛ ጋር የሆነ ሰው ሪጀክት አድርጎሽ ለአንቺ አብሮሽ የሆነ ሰው ሆኖ ከብዙ ነገር ያሳለፈች ሰው ሆኖ ከጀርባው ላይ ሄደሽ ወደ ኤክስሽ ተመልሰሽ ራቁቴን ነኝ የምትይ ከሆነ ያ ሮንግ ነው። ስለዚህ ምንድን ነው በዛ ሪል ጃኒ አርጋው ከሆነ ስህተት ነው። አይደለም ለእሷ ብቻ ሳይሆን ለሁላችንም ስህተት ነው ብዬ ነው የማምነው፣ ለሁላችንም። ምክንያቱም ያንን ኤክስፔክት አናረግማ ከሷ እኔ አላረግም። በቃ እንደሚያፈቅራት ነው ያየሁት፣ እንደሚወዳት ነው ያየሁት። ያላቸው ነገር እሱ ያለው ነገር ደስ ይላል። የእሷ ሳይድን ባናይ የሆኑ ቪዲዮዎችን አይተሽ ከሆነ ማለት ነው አንዳንዴ ሲያወሩ ሁሉ ጆን ዳንኤል ትለዋለች አዶናይን። እንደዚህ አይነት ቪዲዮ አይታችኋል? ያያችሁ ሰዎች አይተናል እስኪ በሉ። እኔ ሁለቴ ሰምቻታለሁ። ጆኒ ትለዋለች፣ ጆዬ ምናምን ትለዋለች። አውዝ ላይ ወጣ ሀል ይዛል ምንድን ነው ያ ለክርስቲ ፍቅር አላት ለዚህ ልጅ ስቲል ብዬ ነው ማምነው። ገባሽ? ፍቅር እያላት ከሆነ ኖ ብላ ከአዶናይ ጋር እንደዚህ ያፈቀራት ልጅ እንዲወደዳት ልጅ ቻው ብላው መሰናበት ሲገባተኝ እሱ ላይ ፕሌይ ካረገች ያ በደ ጥፋት ነው ያጠፋችው። እልል የተባለለት ጥፋት። ቀጤ ሰላም። እሺ ቀጤ አንቺን እንትኑ እንትን ብዬ አውሪ። ልጅቷ ካልጨረሰች ታውራ። ለማንኛውም ይኸውልሽ መቷትም ቢሆን አሁን አልነበረም መቶኛል ብላ ወጣ ማለት ሚዲያው ከሆነ የሚዳኛል የሚያድናል። አቢዩዝም ተደርጋ ከሆነ ይሄን ያህል በደል እኔ የፈለገ ነገር ሰው ካደረሰብኝ ጮክ ብሎ እንኳን ሰው ከተናገረኝ አሁን በተፈጥሮዬ እጠፋለሁ፣ ፈሪ ነኝ። ገባሽ? እጁን ካነሳብኝ ደግሞ አልችልም ወይ ኦኬ። ለምን በዛን ሰዓት ወታ አልተናገረችም? አሁን ሚዲያው ያድነኛል ብላ ነው አይደለ ወታ የተናገረችው። ለምን የዛን ሰዓት አልተናገረች? ምንድነው አሁን በጣም አስተማምና ያወጣት ነገር? ገባሽ? ስለዚህ እኔ ይሄ በጓሮ የምትሄደው ነገር እነዚህ ከድሮ ኤክሶች ጋር የሚደረጉ ነገሮችን ቢቆሙ፣ አንደኛ ለማንም ሰው ስለማይጠቅም ለእሷም ስለማይጠቅማት፣ ገባሽ? አይጠቅማትም። እንደገና እጇ ላይ ያለውንም ጥሩን ነገር ጥሩን ግንኙነት ምን ያህል ይዝለቃ አናውቅም። እሱንም በራሷ ምክንያት ባታበላሸው በእንደዚህ አይነት በሚያሳዝን መንገድ። ሁለተኛ ነገር ደግሞ አሁን ጆን ዳንኤል ረዥም ጊዜ ታስሮ ከስር ወጥቷል ማለት እሱም ህይወቱን ቢኖር፣ ገባሽ? እሱም አሁን እሷ ሴት ልጅ ስለሆነች መታት የለባትም መመታት የለባትም። ግን አክሴፕት አድርገሽ ከኖርሽ ደግሞ እኔ ላንቺ ልጮህ አልችልም። አንቺ ነሽ አይደል እንደ ይሄንን ነገር ኖ ብለሽ ስታስቆሚ እኔ መጥቼ አንቺን ልረዳሽ የምችለው። አንቺ እዛው ተመልሰሽ በጓሮ እየሄድሽ እዛው ግንኙነት ውስጥ እዛ ይሄ ገሎኛ እሺ ኦኬ ድሮ ፈርታ ነው ማንም ሰው ስለማታውቅ ነው። አሁንስ ምን ወሰዳት? አሁንስ ከሱ ጋር የሚያወራራት ነገር ምንድን ነው ንገሪኝ እስቲ። ስለዚህ ይሄ እኔ ይቅርታ አድርጊልኝና እሷ እየተሸወደች ነው። ወንድ ልጅ ወንድ ነው፣ ሴቷች ሴት ልጅ እየተሸወደች ነው። ይሄ ጩኸቱ በቃ ብር ማግኘቱ ምናምኑ፣ አሁን ደግሞ እጇ ላይ ያለው የሚያከብራት የሚወዳት ወንድ አጠዋለሁ ብሎ አለማሰቡ ምናምን፣ ይሄ እድሜዋም ሊሆን ይችላል። ገባሽ? አሁን ብርና ሚዲያ ላይ ወጥቶ መታየትና አይምሮሽን ማቾርድ ማድረግ ብልጥ መሆን ይለያያል። ስለዚህ ያው በቃ እቺን ታክል ለማለት ነው። እኔ ምንም ከዚህ የበለጠ ሀሳብ የለኝም። አመሰግናለሁ ስላስገባሽኝ። ሌላ እግዚአብሔር ይስጥሽ። እሺ እታች ሆኜ እሰማለሁ።